ዛሬ ስለ አንድ ነገር እያሰብኩ ነበረ። ስለምንድነው? ስለ ብቸኝነት። እግዚአብሔር በመጀመሪያ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ ሔዋንን ከፈጠረለት በኋላ ከአቤል ጀምሮ እስከ ኢየሱስ ክርስቶስ ስታዩ እግዚአብሔር ሰዎችን ከሚጠቀምባቸው ጊዜያቶች መካከል ብቸኝነት ነው። አቤልን ብንመለከት ቃየል ብቻውን ይላል። ብቻውን ይዞት ሄዶ እግዚአብሔር በማይበት ቦታ የአቤል ደም እንደፈሰሰ ይናገራል። እና አብርሃምን ብናይ ብቻህን ተለይተህ ውጣ ይለዋል። ከዘመዶች ከቤተሰብህ ተለይተህ ውጣ ይለዋል። ሙሴን ብናይ ከዛ ሁሉ ክብር ከዛ ሁሉ ማንነት ከፈርዖን ቤት ብቻውን ለ40 ዓመት እረኛ እንደነበር እናውቃለን። ሁሉንም ብናይ እነ ያዕቆብን እነ ይስሐቅን ብናይ ያለፉበትን እነ ዮሴፍን ብናይ ብቻቸውን በጉልጓል ተጥለዋል፣ በእስር ቤት ውስጥ ተረስተዋል። እና ቀጥለን ሁሉንም አይተን ወደ ክርስቶስ ኢየሱስ ስንመጣ እኔ ብቻዬን አይደለሁም ይላችኋል ደቀ መዛሙርቱ። እናንተ ሁላችሁ ይዛችሁኝ ትሄዳላችሁ፣ እረኛውን ይመታለው፣ በጎቹም ይበተናሉ የሚለው ቃል ይፈጸም ዘንድ አለና እኔ ግን ብቻዬን አይደለሁም አለና ብቸኝነት ለሚሰማችሁ ሰዎች፣ ብቻዬን ለምትሉ ማንም የለም ለምትሉ ሰዎች እርግጠኛ ሆኜ የምነግራችሁ እግዚአብሔር ብቻችሁን ይፈልጋችሁ ብቻውን ከእናንተ ጋር ጉዳይ ስላለው ነው። እና ብቻችሁን እንደሆናችሁ ሲሰማችሁ ብቸኛ መጠጊያ እግዚአብሔር ብቻ ነው። እና አንገቶቻችሁን ወደ ላይ አንስታችሁ ወደ እግዚአብሔር ብቻችሁን ለምን እንደፈለጋችሁ አውሩት። እና ብቸኝነት እግዚአብሔር በሕይወታችሁ ከሚጠቀምባቸው ጊዜያቶች መካከል በጣም ዋነኞቹ ናቸውና እናንተም እግዚአብሔርም የምትገናኙበት ስፍራ ነውና ብቻችሁን አይደላችሁም።